በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ለኅዳር 7 ለሊቀ ሰማዕታት ለቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ እንኳን በሰላም በጤና አደረሳችሁ። እንግዲህ ኅዳር 7 ቀን ሊቀ ሰማዕታት ቅዱስ ጊዮርጊስ ሁለት ድንቅ ተአምራት ያደረገበትን ቀን የምናስብበት ቀን ነው። ዱዲያኖስና እነዚ አላውያን ጨካኝ ነገስታት በቅዱስ ጊዮርጊስ ላይ በጣም ብዙ መከራ ካደረሱበት በኋላ ከመከራዎቹ አንዱ ወይም እንደው በረሃብ ይሙት ብሎ በማሰብ አንዲት ምንም በሌላት ባሏ በሞተባት ልጇ ህመምተኛ የሆነች አንዲት ድሃ ሴት ቤት አስረውታል እና በዛ ቤት ውስጥ ያሰሩት የነበረው በምሰሶ ላይ እሷም ድሃ ናት፣ ምንም የላት የሚበላ፣ እሱም በቀናት ውስጥ በረሃብ ይሞታል ብለው ነበር የተዉት። ቅዱስ ጊዮርጊስ ግን በዛ ቤት ውስጥ ለቀናት ያህል ቆየ ይላል እና ቅዱስ ጊዮርጊስ ያችን ሴት ምን ነበር ያላት? አንቺ ሴት እባክሽ በቤትሽ ውስጥ የሚበላ አለ ወይ? ከበላው 6 ቀኔ ነው አላት። ያቺ ሴት ግን ምን አለችው ይላል? ባሌ ከሞተ ዓመታት ተቆጥረዋል። ልጅ 4 ዓመቱ እያለ ነበር የሞተብኝ እና አሁንም እንኳን ለአንተ ማበላው ቀርቶ ለራሴ እንኳን መበላው የለኝም አለችው ይላል። ማንን ነው የምታመልከው አላት። አጵሎንን ብላ አማልክቱን ጠራችለት። እና ምንድን ነበረ ቅዱስ ጊዮርጊስ ያላት? አንቺ እኮ ቤትሽ በድህነት የኖርሽው እንዲህ የሆንሽው አምላክሽ እግዚአብሔር ባንቺ ላይ ፈርዶብሽ ነው አላት። ቅዱስ ጊዮርጊስ ሊፈርድባት ፈልጎ አልነበረም። ይልቁንስ ወደ ንስሐ እንድትመለስና እንድትጸጸት የትናንት ሕይወቷን እንድታስብ ስለፈለገ ነው። በኋላ በጣም ተደነቀች እና ወጣችና ወደ ውጭ ምግብ ልታመጣለት በልቧ ምን ትል ነበር ይላል? የሚናገረው ነገር ሁሉ በጣም ድንቅ ነው እና ይሄ ሰው ከአምላክ የተላከ ሳይሆን አይቀርም አለች ይላል። እና ወጥታ ስትመለስ ቅዱስ ሚካኤል ከሰማይ ላይ ወርዶ ቤቱን መብል በመብል አደረገው ይላል እና የእሷ መሶብ ጭምር ሳይቀር መብል በመብል ሆኖ መሶቡ ጭምር ሞላ ይላል እና ቤቱ ስትመጣ ድንቅ ታምር ተደርጓል። ከሱም አልፎ ደግሞ ምሰሶ የታሰረበት ምሰሶ ከቤቱ 15 ክንድ ያህል ከፍ ብሎ ነበር ይላል እና በጣም ተደነቀች። ባየችው ጊዜ እግሩ ስር ተደፋችና ሰግዳ ምን አለች? አምላክ በሰው ተመስሎ ወደ እኔ መጣ አለች ይላል እና ስትሰግድለት አንቺ ሴት ሆይ ተነሺ፣ እኔ አምላክ አይደለሁም፣ እኔ ክርስቶስ አይደለሁም፣ ይልቁንስ አንድ የኢየሱስ ክርስቶስ ባሪያ አገልጋዩ ነኝ፣ እባክሽን ተነሺ አላት እና የሚደንቀው እባክህ በሕይወቴ አንድ ነገር ዛሬ ልለምንህ አለችው። ምንድን ነው እሱ አላት? ልጄ ገና ከልጅነቱ ጀምሮ ከተወለደ ጀምሮ መናገር አይችልም፣ መስማት አይችልም፣ ማየት አይችልም፣ በእግሩ መራመድም አይችልም እና እባክህ ይሄን ልጅ ይፈውስልኝ አለችው። ታዲያ ምን አላት? ያችን ሴት ብታምኚ ልጅሽ ይፈወሳል አላት እና ወደ እኔ አምጪው አላት እና ልክ ስታመጣው በተአምር አይኑ እንዲበራ አደረገ ይላል። በእውነት አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ። በኋላ አይኑ ሲበራ ምን አለች? እንደ የቀረውስ አለች። አይኑስ ሳየ፣ እግሩ መራመድ አይችልም፣ ጆሮቹም አይሰሙም፣ አፉም አይናገርም አለ። ብታምኚ እግዚአብሔር በወደደውና በፈቀደው ቀን ተአምርን ያደርጋል፣ በትዕግስት ብቻ ጠብቂ አላት። ይሄ ከተፈጸመ በኋላ ከቀናት በኋላ ዱዲያኖስ ከቤቱ ማማ ላይ ሆኖ ሲንቀሳቀስ ምን ያህል ከመንደሮቹ ከቤቶቹ መካከል ቅዱስ ጊዮርጊስ ያለመለመው ዛፍ ከፍ ብሎ አየ እና ይሄ ዛፍ መቼ ተዘርቶ መቼ በቅሎ ነው አለ። ንጉሥ ያልነገርን እንደሆነ እንጂ ይሄ እኮ ቅዱስ ጊዮርጊስ የምንለው የክርስቲያኖች የሚመኩበት እኔ ክርስቶስ አገልጋይ የሚለው ሰው እኮ ነው ይሄንን ያደረገዋል። በኋላ አስወጡት፣ መከራ ደረሱበት፣ ገረፉት እና በዚች ቀን የድሃይቱን ቤት ምሰሶ ያለመለመበት ቀን። ቅዱስ ጊዮርጊስ ከዚች ከድሃይቱ ሴት ጋር ዳግመኛ ሁለተኛ ጊዜ ተገናኝተዋል። መቼ? አንዴ ምን አደረገ ዱዲያኖስ? ከቅዱስ ጊዮርጊስ ጋር እንደ መደራደር ወይም በጥሩ ቃላት ተነጋግሮ ሹመትና ሽልማትን እንደሚሰጠው ያህል ሊያነጋግረው ፈለግ እና ምን አለው? አንተ እኮ ብትሰግድልኝና ለአማልክቱ መስዋዕት ብታቀርብ ብዙ ሀብትና ንብረት እሰጣለሁ፣ ልጄን አጋባሃለሁ እና ቅዱስ ጊዮርጊስ እሺ አለ። ይህን ያለው ግን አውቆ ነበር። በጣም ደስ ስላለው ዱዲያኖስ እየሮጠ ሄዶ ሊያቅፈው ሲል እንዳታቅፈኝ አለው። ለምን? በሀገራችን ባህል ለምናመልከው አምላክ መስዋዕት ሳናቀርብ ዕጣን ሳናጠር ማንንም ማቀፍም መሳምም አይፈቀድም አለ። በኋላ በጣም ደስ ስላለው በነጋታው ትሰግዳለህ ብሎ ከቤቱ ቤተ መንግስት ውስጥ አሳደረው እና ሌሊት ላይ መዝሙረ ዳዊትን ይጸልይ ነበረ ቅዱስ ጊዮርጊስ። በኋላ ለእስክንድሪያ የዱዲያኖስ ሚስት ሰማች እና ምንድን ነው አንተ የምትጸልየው አለችው። ይጸልይ የነበረው መዝሙረ ዳዊት ምዕራፍ 2 ላይ አሕዛብ ስለምን ክፉ ቃልን ተናገሩ እያለ መዝሙረ ዳዊት ላይ በመሲሁ ላይ የተናገሩትን ክፉ ቃልና ምክረ አይሁድን የሚናገሩን የትንቢት ቃል ነበር የሚያነበው እና በጣም ተደንቃ አንተ ሰው ወይ ምንድን ነው የምትለው አለችው። መሲሁ ማን ነው? እነዛስ ክፉ የሚያደርጉበት አሕዛብ ማን ናቸው? እስቲ ንገረኝ አለችው።
ሙሉ ጌታችን ከተጸነሰበት እስከ እርገቱ ሙሉን አስተማራት ይላል ገድሉ እንደሚናገር። መሲህ ማለት ኢየሱስ ክርስቶስ ነው። የሰውን ልጅ ሊያድን እንደመጣ ከመቤታችን ተጸንሶ ተወልዶ ተጠምቆ ሞቶ ወደ ሰማይ ያረገ ዳግም ምጽአት የሚፈርድ እንደሆነ ሙሉ ክርስትና አስተማር። በጣም ተደነቀች። ይህን አምላክ ላቀው ፈልጋለሁ አለችው። በኋላ ሳመናት። የሚደንቀው ነገር እቺ ሴት በኋላ ላይ በነጋታው መስክራ በዱዲያኖስና በሰራዊቱ አማካኝነት ሰማዕት የሆነች እናት ናት። በነጋታው እንግዲህ አዋጁ ተነገረ። አዋጁ ምን ነበር የሚለው? ለብዙ ዓመታት ክርስቲያን ነኝ ብሎ ሲናገር የነበረ ጊዮርጊስ ለጣዖቱ ላጵኑንና ለአማልክት ሊሰግድ ነው የሚል ነበር አዋጁ። እና አዋጁ ሲነገር ያቺ ልጇ የተፈወሰባት መበለቲቱ ሴት ትሰማለች። ምን አለች? ቤቷ ሆና እኔን ክርስትና እንድቀበል አድርጎኝ ልጄንም ፈውሶልኝ እውነት እሱ ለዚህ ለጣዖት ለማይሰማ አጋንንት ላደረበት ጣዖት ከሰዋማ እፈራረደዋለሁ ብላ ጸጉሯን ተላሽታ ጸጉሯ ላይ ሰውን ራሷ ላይ አመድ ነስንሳ እያለቀሰች መጣች። እና ቅዱስ ጊዮርጊስ የሚሰግድበት ሰዓት ደርሷል። ህዝብ ተከቧል። ሰራዊቱ ነገስታት ሁሉ ተቀምጠዋል። እና ወደሱ መጣችና ልጇን አዝላ በእውኑ አንተ እኔን ክርስቲያን አድርገ ልጄን አድነ እውነት አንተ ለዚህ ጣዖት መስዋዕት ልታቀርብ ነው አለችው። እና ልትፈራረደው ቀረበች። እና ይሄን ሰማና ምን አለች? ቅዱስ ጊዮርጊስ በጣም ተደሰተ ይላል በልቡ። እግዚአብሔር የሚሰራውን ታምር ዝም ብለሽ ተመልከች አላት። ህፃኑ ልጅ አውርጄው አላት። እና ልክ እንዳወረደችው እግሮቹ መቆም ቻሉ። ተፈወሰ ማለት ነው። ሂድና የኢየሱስ ክርስቶስ ባሪያ ጊዮርጊስ ይጠራል በለው አጵሎንና ሄደና ፊት ለፊት ያንን ትልቅ ጣዖት የኢየሱስ ክርስቶስ ባሪያ ቅዱስ ጊዮርጊስ ና ይልሃል አሉ። ያን ጊዜ ውስጥ የነበሩት አጋንንት ይሄን ስም አትጥራብን እያሉ እየበነኑ ወጡ ይላል። በኋላ ያ አጵሎን የተባለ ክፉ ጣዖት ከመሬት ላይ ወድቆ እየጎተተ ህፃኑ ልጅ ይዞት መጣ ይላል። በኋላ ምን አለ ቅዱስ ጊዮርጊስ? አንተ ክፉ ጋኔን ያደረብህ ጣዖት አለ። ብዙ ክርስቲያኖችን የገደልክ ብዙዎችን በሃይማኖት እንዲወጡ ያሳደርክ ዛሬ መጨረሻ ይሆናል ብሎ መሬት ተከፍታ ዳታንና አቤሮንን የዋጠሽ መሬት እንድትውጡ አደረገ ይላል። ያን ጊዜ ሰባው ነገስታት ሁሉ አፈሩ ይላል። እና ይቺ ቀን ማለት ቅዱስ ጊዮርጊስ መበለቲቱን ምሰሶ ያለመለመበት ድንቅ ታምር ያደረገበት ነው። ሁለተኛው ደግሞ በቅዱስ ጊዮርጊስ ስም የተሰየመው የልዳ ቤተክርስቲያን ውስጥ ዲዮቅልጥያኖስን የቀሰፈበት ቀን ነው። ዲዮቅልጥያኖስ አብያተ ክርስቲያናትን ሲያቃጥል የጦር ጄኔራል የነበረው አውህሶ የተባለውን ጄኔራል ሂድና አቃጥል ብሎ ይልከዋል። እና ሲልከው በዛን ሰዓት ቤተክርስቲያኑ ሲገባ ተቀስፎ ይሞታል። እና ምን አለ? እኔ ስለሌለው ነው ብሎ ደፋር ነውና ሰራዊት አስከትሎ ሄደ። የሚደንቀው ነገር እዛ የነበሩትና ያተ ቅዱሳት ሲያፈራርስ ቅዱስ ሚካኤል አይኑን አጥፍቶት በዚያ እወጣለሁ ሲል ቤተክርስቲያን የነበረ ደውል ራሱን መጥቶት ዲዮቅልጥያኖስ 7 ዓመት ሙሉ በዚያ በልዳ ቤተክርስቲያን ውስጥ የአይምሮ መምተኛ ሆኖ ሰንብቷል። የሚደንቀኝ ነገር በጣም ይህን ታሪክ ሳይ 40 ዓመት ሙሉ ቤተክርስቲያንን ያሳደደ ጨካኝ ንጉስ እዛው ሊያቃጥሎ የነበረ ቤተክርስቲያን ውስጥ ነው የአይምሮ መምተኛ ሆኖ አይነ ስውር ሆኖ 7 ዓመት እየለመነ የኖረው። አንድም ክርስቲያን አንድም ካህን ግን አንተ እኮ ጨካኝ ነህ ብሎ ከመመጽወት ወደኋላ አላሉ። አንተ ከቤታችን ውጣ ደም አፍሳሽ ነው ብሎ ያስወጣው የለው። ክርስትና አዳጌ በቀልነት ነው። በኋላ ግን ልክ የሞቱ ጊዜ ሲደርስ በጣም የሚደንቃችሁ ነገር ልክ ሰይጣን ምን አደረገ? አንድ ቀን ገደል ጫፍ ላይ እየመራ ወስዶ አሁን አይንህን ባበራልህ ምን ታደርግልኛለህ አለው። ክርስቲያኖች የገቡበት ገብቻ ያጠፋልህ። በኋላ ምን አለው? ይህ የመጨረሻ የሞት ቀን ነው ብሎ ገፍትሮ ከገደል ጥሎ ዲዮቅልጥያኖስ ሞቷል። እና ሁለተኛው ዲዮቅልጥያኖስ የተቀሰፈበትና በልዳ ቤተክርስቲያን ውስጥ ቅዱስ ጊዮርጊስ ታምር ያደረገበት ቀን ነው። ከሰማዕቱ ከቅዱስ ጊዮርጊስ በረከት ረድኤቱን ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።